ሲጀመር ሚዜ ይፈልጉ አይፈልጉ ሰው ይፈልጉ አይፈልጉ እንኳን እርግጠኛ ባልሆንበት ነገር እኛ መሄድ አለብን የሚለው ሐሳብ እኔ በየትኛው መንገድ ልታስብ የሰው ልጅ በሐዘኑም ጊዜ በደስታውም ጊዜ አልበረሽው ስትቆሚ ደስ ይላል። ገባሽ ይመስለኛል። አንቺ ታጅራ ወይም አዲስ አበባ ቢሆን ችግር የለውም ይሄ ነገር ለማድረግ ገብቷል አይደለ? ግን ደግሞ ዱባይ ከሆነ ኦፍ ኮርስ ያስፈልጋቸዋል እንጠይቅ ይገባል። ትሄዳላችሁ አትሄዱም የሚለው ነገር እንኳን ሳይሰጡን ሳይጠይቁን ጭራሽኛ ሚዜ ነው ማለት እስቲ አንድ ነገር እኔ ልንገርሽ፣ ሲጀመር ቅንነት ካለ እንሂድ ቦታው ላይ ሚዜ መሆን መምጣታችንን ሲያዩ ሚዜ ሆኑን ካሉ ሚዜ እንሆናለን፣ አጅቡን ካሉ እናጅባለን። እኔ በበኩሌ ግን ያልተፈለኩበት ቦታ ላይ መገኘት አልፈልግም። ሰላም እንዴት ናችሁ? የዚህ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ያ ትንሽ ቆየት እያልን እየመጣን ያለ ነው። እንዴት ነው ጾም? እንዴት ነው? እንዴት እያረጋችሁ ነው? ስራ እንዴት ነው? ሁሉ መልካም ነው ወይ? እንግዲህ ዛሬ ያው ሁሌ በአዲስ ቪዲዮ ነው የምንመጣው የታወቀ ነው። ግን ደግሞ በቃ በተለየ መንገድ አንዳንድ ነገሮች ያሰብናቸው ነገሮች አሉ። ግን እንደው አይጠየቅም እና እናንተን እንዴት አያችሁት? የሰሞኑ ሁኔታ የሰሞኑ ሰላም ድባቡ በቃ እኔ አሁን የሚጻፍልኝ ቴክስት እንዴት ደስ የሚል ቴክስት በጣም በቃ ማለት በጣም በቃ ሰው እንዴት እንደተቀበለ ነው። ጋሼ ትልቅ ስራ ነው የሰሩት እዚህ መሀል ላይ በጣም እኛን ከፋሚሊዎቻችን ጋር በጣም ሰላም አድርገውናል። እናንተም ላረጋችሁልን ነገር በጣም ነው የምናመሰግነው። ስለሰጣችሁን ፍቅር ስለሰጣችሁን ይቅርታ በጣም ማመስገን ፈልጋለሁ። እንግዲህ ዛሬ ምንድነው ይዤላችሁ የመጣሁት አዲስ ነገር አለ። ከዛ በፊት ግን እነሩታ እንደው እዚህ ሆናችሁ ብታዩ በጣም ደስ ይለኝ ነበር በእውነት በጣም በቃ የሚገርም ፍቅር ውስጥ የሚገርም መተሳሰብ ማለት በቃ ሁሌም ሶስተኛ ሰው ነው ችግር የሚፈጥረው የታወቀ ነው። ግን በቃ ብቻቸውን እየሆኑ በጣም የሚገርም ጊዜ መተሳሰባቸው ፍቅራቸው በጣም በበለጠ መንገድ ነው በቃ ተስተካክሎ የመጣውና በጣም ነው የሚያስቀኑት ብታያቸው በቃ የሚያረጉት ነገር በሙሉ እና የኛ ራሱ የሁላችንም እየተደዋወልን ነው የምንገናኘው። በቃ በጣም ሰላም ነን፣ ፍቅር ነን። ከኦዲየንስ ጋር በጣም ብዙ ቴክስት ነበር የሚጻፍልኝ የቅሬታ በጣም ሰው ቅር ተሰኝቶ ነበር ምናምንና አሁን ግን በጣም ደስ የሚል እውነት በጣም ብዙ ፋሚሊ ነው ያፈራሁት። ሁላችንም በጣም ደስ በሚል ነገር በጣም ቃላት እስከሚያጥረኝ ድረስ በጣም መቀደስ ብሎኛል። ከሁሉም ነገር ደግሞ የበለጠው የነዚህ ሁለት ልጆች ደግሞ በጣም ሰላም መሆን በጣም ፍቅር መሆን በቃ ሰላም ከዚህ በላይ ሰላም የሚሰጥ ነገር የለም። በጣም ደስ ይላል። እንደምታዩት ደግሞ ሰርጋቸው ተቃርቧል። እነዚህ ሰዎች በቃ ሽርጉድ ነው ተውት። ያለው ሽርጉድ አይታችሁ አታውቁም። እዚህ አይነት ሽርጉድ የለም። በቃ በጣም በቃ እኔ ሁላችንም ሽርጉድ እያልን ያለ ነው። ግን አንድ ነገር ላይ መድረስ አቅቶናል። አሁን እንደዚህ ሰብሰብ ብለን የሆነ ነገር ማድረግ አለብን። እኛ ዛሬ ሰርፕራይዝ ልናደርጋቸው አስበናል። እነ ሩታና አብርሽ መሄዳችንን አያውቁም፣ በፍጹም አያውቁም። እና እኛ በራሳችን ወጫችንን ችለን ነገሮቻችንን አስተካክለን ወደነ አብርሽ ጋር እነሱ በሚቆርጡበት ታይም ቆርጠን ሰርፕራይዝ ልናደርጋቸው ነው ያሰብነው። እንግዲህ ዛሬ እንግዲህ ጓደኞቼን ቀጥራቸዋለሁ። እንግዲህ ሀሳብ እንሰጣጣለን። ምን እንደሚፈጠር አናውቅም። እና ሩታ ራሱ ምን እንደሚሰማቸው አብርሽ ምን እንደሚሰማው ሩታ ምን እንደሚሰማው ባቅ በጣም ደስ ይለኛል በእውነት በቃ በጣም ስለሚገባቸው አንዳንዴ እስቲ ካሳም ከሆነ በዚህ ብንክሳቸው ከጎናቸው ኦፍ ኮርስ እናንተ ፋሚሊዎቻችሁ እዛ እንደምትገኙ አውቃለሁ፣ እንደምትኖሩም እርግጠኛ ነኝ። በደንብ እኔ በውስጥ በጣም ብዙ ሰው ነው እየጻፈልኝ ያለው ፕሮግራሙ ላይ መጋበዝ የሚፈልግ ሰው መምጣት የሚፈልግ ሰው በጣም ብዙ ሰው ለኔ እየጻፈልኝ ነው። ይቻላል፣ መብታችሁ ነው። መታችሁ የምትወዷቸውን ፋሚሊዎቻችሁን አጅባችሁ ዳሯቸው ባይነኝ። እኔ እንድትድሯቸው ፈልጋለሁ፣ ቦታው ላይ እንድትገኙ ፈልጋለሁ። እና አብርሽ ግን አሁን የካሉበት ሁኔታ አንፃር ያው ታውቃላችሁ እንሂድም ትንሽ እንትን ነገር ነበረ። ከሱ አንፃር እኛ ኑ ብሎ መጫን አልፈለጉም፣ ምክንያቱም ካለው ወጪ አንፃር። ነገር ግን እኛ ለእህት ለወንድም የሚገባው ይሄ አይደለም የቀረው ይቅር ብለን እነሱንም በቃ በርታ ለማድረግ እነሱ አያውቁም። ዛሬ እንግዲህ ይሳቅ ይመጣል፣ ጽጌ ትመጣለች፣ ዳኒ ትንሽ አሞታል። አሮን ነው ዳኒ እርግጠኛ አይደለሁም። ቢመጣ ደስ ይለኛል፣ ግን ካልሆነ ወይ እሱ ያለበት ቦታ እንሄዳለን ተባብለን ግን በእርግጠኛ ሆንኩት በይሳቅና በጽጌ ነው ይመጣሉ።
እናወራ ነው ይሄን ነገር ልንነጋገር ነው ያሰብነው። ብዙ ነገር ነው ያሰብነው። እንደ እግዚአብሔር ፍቃድ ነገሮች ከተስተካከሉልን በጣም ብዙ ነገር ነው ያሰብንላቸው። ምክንያቱም ሁላችንም ይሄ ነገር እንደዚህ ጨክነን ልናወራ ያሰብንበት ምክንያት እነዚህ ልጆች ጎርተናቸዋል። ምንም በማያነጋግር ውስጣቸው ውስጥ የሆነ ነገር አስቀምጠናል። ያንን ለመካስ ሰላም ስለተፈጠረ ያንን ለመካስ እነሱ ሳያውቁ ሰርፕራይዝ ልናረጋቸው ነው ዛሬ። ይሄን እኛ ከተስማማን በኋላ እንግዲህ ቀጥታ ምን መሆን እንትን የሚለው ወደ እነሱ ጋር ነው ሄደን ይሄን ነገር የምናሳውቀው። ስለዚህ እርግጠኛ ሆንኩት በይሳቅና በጽጌ ነው። ዳኒ እንኳን አላወኩም፣ ሊመጣም ላይመጣም ይችላል። ስለዚህ ይሄን ነገር አብረን ነው እንግዲህ ከነሱ ጋር የምናወራው ያንን ነገር ለማድረግ። እንግዲህ እኔ በጣም ደስ ብሎኛል በእውነት ማለት የሆነን ሰው ሰርፕራይዝ ለማድረግ አሁን እነ ጽጌ ምናምን ያውቃሉ፣ ግን በቃ እነሱ አያውቁም። አስባቸዋል ኤርፖርት ላይ ስንገናኝ በጣም መጡ። እንዴት ናችሁ? እንዴት ነሽ ማሪ? ደህናሽ? አለሁልሽ። ደህናሽ ዳኒ? አይ ሄጄ ነበረ ተኝቷል፣ ግን ትንሽ አውርቼው መጣሁ። አልቻለም። ኦኬ ስለታመመ መምጣት አልቻለም፣ ግን ለመምጣት ሞክር ብለናል፣ ግን አይመስለንም። እኔም እርግጠኛ ሆንኩት በእናንተ ነው ነገሩ። እንዴት ናችሁ? ሰላም ብሏቸው ፋሚሊ። ወይኔ ዛቂያቆ እንዴት ናችሁ? በጣም ይቅርታ ይሆን በጣም አይደለም ሰላም አላልኳችሁ። ልካ ደህና ናችሁ አላችሁልን? ያው እንግዲህ እንዴት ናችሁ ቤተሰቦች? እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁን። እና እንግዲህ ሳቀፈን ሳዘነገጠን ደስ ይል ነበር። ይደገም እንዴ? አይደገም። ዛሬ ሜሪ ሀሳብ ይዛ መታለች። ሸብረቅ ያለ ደመቅ ያለ ያው መቼም እኛ ሳንመጣ በፊት ትንሽ እንካችሁ ብላቻለች። ያ ከንፈሬ ማን ነው የሚነክሰኝ? የሆነ ሰው ይንከሰኝ ማለት ኮልታፋውንኩኝ ነቃ እንዲል ማለት ነው። ምን ላይ ነው ያቆምሽው? እንቀጥለው ካቆምሽው? አዎ ምንድነው ያሰብኩት እናንተ ኦሬዲ ታውቃላችሁ፣ ግን ኦዲየንስ ይሄን ነገር ስለማያውቅ እነ ሩታ ያውቁም እንደምንሄድ። ስለዚህ ለነሱ ያው ስለሚገባ ካለው ነገር አንፃር እኛ አጃቢም እንሁን። እኔ ሚዜ የሚለውም ሀሳብ ጽጌ ቅድም እንዳወራ ነው ማለት ነው። ሚዜውም አለ አጃቢም አለ። ብቻ እኛ ወጫችንን እነሱ ሳያውቁ ወጫችንን ችለን ሁሉ ነገር አስተካክለን እዛ ኤርፖርት እንድንገናኝ ነው። እንትን ነው እኔ ሚዜ መሆን እኮ ፈልጌ ነበር ምናምን። ቢያንስ እናንተ ጋር አሪፍ ነው ሁኔታው። ግን እንዴት ነው አሁን ዳኒ ከኔ አጠገብ እዚህ ጋር የሚቆመው ማለት ነው? እኔ ለመሰለሽ እኔ ነገር አሁን ጫማ ግን አለ ባለፈው እዛ ቦንዳ ተራ ነው ምናምን ሄደን ጫማ አግኝቼ ነበር ከፍ ያለ ማለት ነው። አዎ ይሄ ሚዜውን ሳስበው ፎቶ አንስቼዋለሁ። እንደውም ወይ ለተመልካቾቻችን ቪዲዮ ላይ እንጭናለን። ትንሽ ድንገት እንኳን እዚህ ጋር ያን ጫማ አድርጎ ከደረሰ ሚዜ ስትሆን ምንድነው ትንሽ ተቀራራቢ ነገር መሆን አለበት ብዬ ነው። ወይ እናድርገው ዳኒን እናድርገው ሻማያጅ እናድርገው። ዳኒ እንኳን አልመጣ እንዴ ወንድሜ። በነገራችን ላይ ዳኒ ወንድሜ ላይ አልቀለድኩኝ። ማን ላይ ልቀልድ ነው? እኔ ላይ ስንት ይቀልድብኛል እንዴ? አይ ኖርማል። ባለፈው ምን አለኝ የስፖርት አሰሪያችንን አየውና ዲሳክ ዝም ብዬ ሳይኩ ከእሱ ቤት ላይ እንደዚህ ተልጠህ ነው የምትመስለው። ትችላለህ። አስገባውለት ይኸው ትችላለህ። ያው ግን አሁን ገብቶልሃል። ግን ደግሞ ለሐሳብ እንኳንም አልመጣ ዛሬ ያው ቀን አልመጣም ከሆነ አርፍደና ዳኒ ወንድሜ እወድሃለሁ። አምልጦኝ ነው ያፎ ለምታ ነው አምልጦኝ ነው። እና የኛ ሐሳብ ምንድነው? ደግሞ ረጅም እኮ ነው 1.50 ሜትር እኮ ነው ዳኒ፣ በጣም ረጅም ነው። እሺ ያንቺ ሐሳብ አውቀው ነው ሊያነካኩኝ ፈልገው ነው። ዝም በላቸው ዳኒ ወንድሜ። ይሄን ቪዲዮ የምታይ ከሆነ ሊያነካኩኝ ፈልገው ነው። ከሚናገረው በላይ ደግሞ ዳኒ የሚያናደው የሚስቀው ሰው ነው። ስለዚህ በጣም ስትሉ ወደ ቦታችን ስንመለስ ወደ ሐሳቡ ግን ስንመለስ ጋይስ እኔ አንድ ሐሳብ አለኝ። እንደነገርኳችሁ ነው ያው ከተመልካች ፊትም ለመናገር ያህል እኛ እንግዲህ ያው በጓደኝነት ወራትን አስቆጥረናል። ብዙ ነገሮችን አብረን አሳልፈናል። ጥሩም ሆነ መጥፎ ነገር አብረን አሳልፈናል። ነገር ግን እነሱ ሊሞሸሩ እንደሆነ ዱባይ ሊሄዱ እንደሆነ እንኳን ለኛ አልነገሩንም፣ እኛን አላሳወቁንም። ስለዚህ እኛ ሚዜ እንሁን እንሂድ የሚለው ሐሳብ ላይ
እኔ አልስማማም። ጽጌ ያ ነገር እኮ የተፈጠረው በጣም አሁን እነሱ ውጥረት ላይ ናቸው እንደምታያቸው፣ በጣም ከባድ ውጥረት ውስጥ ናቸው ያሉት። ምክንያቱም ብዙ ቦታ ነው ፕሮግራሙ ታውቂያለሽ፣ ቡታጅራ አለ፣ እዚህም አለ፣ እንደገና ደግሞ እዛ አለ። ገባሽ አይደል? በጣም ውጥረት ውስጥ ናቸው። ሁለተኛ ነገር ደግሞ እነዚህን ሰዎች እኮ እኛ ማገዝ አለብን። ቢያንስ አሁን እነሱ ይሄን ነገር ሲሉ እኛ ነገሮች ይስተካከሉልን አይስተካከሉልን አያውቅም። እሱ ልክ ነሽ፣ ግን ደግሞ ምን አለ መሰለሽ ወጪው ማን ይችላል ብለው ያስባሉ። አሁን ኑልን ሲሉ እኮ እነሱ ገባሽ ነገሮች ቢስተካከልላቸው ችለውን ምናምን ራሳቸው ነው እንደውም በዚህ ሰዓት ሊሉ የሚችሉት። ኑልን የሚለው ሀሳብ ከነሱ መጥቷል እንዴ? እንዴት አሁን እኮ ቡታጅራ ነው እንዴ ሰርጉ? ይከብዳችሁ እንዴ? በጣም ነው የሚከብደው እኮ ዱባይ እኮ ነው። ዱባይም ከሆነ ቢያንስ ሊጠይቁን ቢያንስ ሊያማክሩን ይገባ ነበር። ይሄ ማለት እኔ መሰለኝ ነገር ይመስለኛል እነሱ ምናልባት ከኛ ጋር ያላቸውን ሪሌሽን አልፈለጉት ይሆናል። ቡታጅራ ከሆነ ወይም ደግሞ አዲስ አበባ ከሆነ እኛ ለመሄድ ምቹ ስለሆነ የዛኔ እንሄዳለን ሰርጉ ላይ ገብታችኋል አይደለ? አሁን ግን ወደ ዱባይ መሄዱ እና ጭራሽ ደግሞ ሚዜ መሆኑ እኔ አያስማማኝም። አያስማማኝም። እናንተ ምን ትላላችሁ? ይገባኛል። ከዛ በላይ አንድ ነገር ልንገርህ፣ ከዛ በላይ ከኛ ጋር አብረው በመስራታቸው ከኛ ጋር አብረው መሆናቸው በጣም ብዙ ነገር የጨመሩትም የቀነሱትም ነገር ሊኖር ይችላል። ሰው እንደ ኦዲየንስ ደግሞ ብዙዎቹ ኔጌቲቭ ነገር ሊያወሩ ይችላሉ ስለኛ። ገባህ አይደለ? ሰው ያንን ነገር እያለ ይሄንን ሪሌሽን ማቋረጥ ነው የሚሻለው ወይስ ሞር እነሱን ማለት ማቅረብ ነው የሚሻለው? አላውቅም። ጽጌ የምታወሪ ወሬ ከኛ ጋር የሚገናኝ ነገር አይደለም። ፍጹም የምታወሪ ወሬ ማለት ለምን ነው የሚገናኘው? ስለ ሰርግ ከሆነ እነዚህን ሰዎች ቦታው ላይ ሄደን ሰርፕራይዝ እናርጋቸው። እንደውም ካልሽማ እንደጎዳናቸው ምናምን ከጎናቸው ብንሆን ምንም ችግር የለውም። እነሱ ግን ነው ያላሉን። ቡታጅራ ቢሆን ምንም ኖርማል ትራንስፖርት ነው። ያ ግን ወጪ ሆቴል አለ፣ ምግብ አለ፣ ትራንስፖርት አለ፣ ትኬት አለ። ላፋቸው እንኳን እንዴት ይላሉ? በዚህ ሁሉ ውጥረት ውስጥ ሆኖ እንዴት ነው እነሱ ነው የሚሉት? እኔ እንደታየኝ ከሆነ ማለት ነው ሜሪም ትክክል ነች፣ ጽጌም ባንቺ በኩል ማለት 9ን በዛም በኩል በዚህም በኩል ስናያት 6 9 ብሎ ሁለቱም ሰው ትክክል ነው። ስለዚህ አንቺም ያልሽበት ሁኔታ እንደገባሽ ነው፣ ባየሽበት አንግል ነው። ሶ ግን እኔ ምን አለ መሰለሽ ኦሬዲ እርቅ ወርዷል። ገባሽ? እርቅ ወርዷል። ለሁለተኛም ጊዜ ደግሞ ታርቀን ተቃቅፈን ተለያይተናል። ለሁለተኛም ለሶስተኛም ጊዜ ምናምን ማለት ነው። ገባሽ? እንኳን አይደለም እንደዚህ በትንሹ የተጋጨ ምናምን አይደለም የሞተም ደመኛም ራሱ በአሁን ሰዓት ይቅር ይባባላል። ገባሽ? ፊክስ አድርገናል። ሶ ስቀጥልልሽ ምን መሰለሽ እንደዛ ያላሉበት ምክንያት አሁን ኑሮ ከብዷል። ገባሽ? ዝም ብለሽ ሸሚዝሽን አድርገሽ በታክሲ የምትሄጂበት ቦታ አይደለም። ገባሽ? ለኛም ሼም ይዛቸዋል ለማለት እንኳን ገባሽ አይደለ? ሰው እንኳን አይደለም እዚች ጋር አገር ባህር ማዶ ተሻገረን ዱባይ ሄደን አይደለም ዝም ብለን እንኳን እንደው እራት እየበሉ ቤታቸው ላይ ብንከሰት ወይም ምሳ እየበሉ እንትን ምን ያህል ደስታ እንደሆነ ታውቂዋለሽ። በአሁን ሰዓት ሰው ነው የሚፈልገው። ሶ አሁን ለኛ ያልነገሩበት ምክንያት ኔጋቲቭን ቦታ ይዘው ሳይሆን እነሱ ማለት ነው ለኛ ከማሰብ ነው። ገባሽ? ምን ያህል ወጪ ይኖርብናል እኮ ስንሄድ አይደለም ሲጀመር ሚዜ ይፈልጉ አይፈልጉ ሰው ይፈልጉ አይፈልጉ እንኳን እርግጠኛ ባልሆንበት ነገር እኛ መሄድ አለብን የሚለው ሐሳብ እኔ በየትኛው መንገድ ልታስብ የሰው ልጅ በሐዘኑም ጊዜ በደስታውም ጊዜ አብረሽው ስትቆሚ ደስ ይሏል። ገባሽ? ይመስለኛል አንቺ ቡታጅራ ወይም አዲስ አበባ ቢሆን ችግር የለውም ይሄ ነገር ለማድረግ ገብቷል አይደለ? ግን ደግሞ ዱባይ ከሆነ ኦፍ ኮርስ ሰው ያስፈልጋቸዋል፣ እንጠይቅ ይገባል። ትሄዳላችሁ አትሄዱም የሚለው ነገር እንኳን ሳይጠይቁን ጭራሽኛ ሚዜ ነው ማለት እስቲ አንድ ነገር እኔ ልንገርሽ፣ ሲጀመር ቅንነት ካለ እንሂድ ቦታው ላይ ሚዜ መሆን መምጣታችንን ሲያዩ ሚዜ ሆኑን ካሉ ሚዜ እንሆናለን፣ አጅቡን ካሉ እናጅባለን። እኔ በበኩሌ ግን ያልተፈለኩበት ቦታ ላይ መገኘት አልፈልግም። አሁን አንቺ የምታስቢው ነገር አብርሽም ሩታም ጭራሽ አሁን ይሄን ሐሳብ ማለት ያለብሽ ቡታጅራ ቢሆን እቀበልሽ ነበር፣ አዲስ አበባ ቢሆን እቀበልሽ ነበር። ምክንያቱም ይሄ ምንም ወጪ የሚጠይቅ ነገር አይደለም። አሁንም ቢሆን እኛን ይፈልጉናል አይፈልጉንም ነው እኮ ከነሱ ጋር እርቅ ወርዷል። ሰላም ነን። ሁሉንም በጣም ነው የምወዳቸው። ይሄንን ቪዲዮ ልታዩ ትችላላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገር ግን ከጎናችሁ እንገኝ ብለን መጠየቅ አለብን ብዬ አላስብም። ነገሮች ፊክስ ነው። ጥሩ ነን፣ ሰላም ነን። ከነሱ ጋር ምንም ነገር የተፈጠረ ነገር የለም። ግን እኔ ምንም ነገር አልተፈጠረምና ሰው ሚዜ ልሁን ወይ እንደዚህ ልሁን ብዬ ኦነር ሆኜ እዛ ጋር እንትን ማለት አልፈልግም። ሚዜ አንሆን ችግር የለውም፣ አጃቢ እንሆናለን። እኔ የመሄዱን ሀሳብ አልቀበለውም። በመጀመሪያ ደረጃ እኔ ልውጣ አይደል
ያልተቀበልሽበት ምክንያት እኮ ይገባኛል። አዎ ከገባ ብዙ አንከራከርበት። ሰው መሄድ የሚፈልግ ሰው መሄድ ይችላል። እኔ ግን እንደ ሐሳብና እንደ አንድ የግሩፑ ሜምበር አሁን እኮ ነገርናቸው መሄድ እንችላለን፣ ግን ሰርፕራይዝ መሆናቸውን ስለፈለግን ነው በቃ እንጂ በነገራቸው ያንቺን ሐሳብ እኮ እዚሁ ኪል እናደርጋለን። አሁን ይገባኛል፣ በመጥፎነት በምናምንም አይደለም። እነሱ አልፈለጉንም መስሎሽ ነው ያልፈለጉን መስሎሽ ነው። እነሱ ደግሞ ያን ያደረጉበት ምክንያት ደግሞ ይሄ ሁሉ ብር አውጥተሽ እዛ ድረስ የአባትን ልጅ ራሱ ና ለማለት ይከብዳል በአሁን ሰዓት። ማንንም የማንንም ኪስ እኮ አያውቅም። ስለዚህ እነሱ ቢያንስ በቃ እንደዚህ አይነት ሀሳቦችን እነሱ መስጠት ነበረባቸው ብዬ ነው የማስበው። ይከብድሻል ብለው አስበው ሰላም ኖ ሊሆን ይችላል ላይሆን ይችላል። አሁን ከብዶናል እንዴ ልናረጋው አይደል እንዴ? እንደ ግሩፕ እኮ በጣም ብዙ ነገር አለ። ይሄን ይኸውልሽ እኛ ነን ከያሰብነው እኮ ይኸውልሽ እኔ እኮ ምን እንደሆነ ታውቃለሽ፣ ለኦዲየንሶችም ከሌላ ነገር አንፃር ሳይሆን ሜሪ ልንገርሽ፣ ከሌላ ቆይ እውነት ነው ስሜት አልሆንኩም። ከሌላ ነገር አንፃር ሳይሆን ለምሳሌ እዛ ሲሄድ እኔ እዚህ ስራ ትቼ ቤተሰቦቼን ትቼ በጣም ብዙ ወጪ አውጥቼ ነው እዛ ድረስ የምሄደው። ሶ ይሄን ነገር የማደርገው አንድም ለነሱ ደስታ ለራሴም ደስታ ስል ነው ይሄን የማደርገው። ስለዚህ ይሄን ሁሉ ነገር የማደርግበት ምክንያት ምንድነው? ይሄን ሁሉ ነገር የምከፍልበት ምክንያት ምንድነው? ጓደኝነት ከሆነ እነሱ ካልፈለጉን እዚህ መጥተው ደስታቸው መካፈል እፈልጋለሁ እችላለሁ። እዚህ ይሄን ነገር እኮ በቃ እሱም ነገረሽ እኮ ሳቅም ነገረሽ። ይሄን ነገር ያላሉበት መንገድ እሺ አንቺ ሊኖርሽ ይችላል። እኔ ላይ ነው የነሱ ምላሽ እንስማ። እንዴት አሁን ይሄማ ሰርፕራይዝ ተበላሸ እኮ አንቺ እንት ያለሽ ነው ስንት ነገር ነው ያሰብኩት። እሺ ነው ነገርናቸውማ እንደሚይዙት ቦርሳ ማለት ነው እንዲየጎተቱ ሊሄዱ ነው ማለት ነው። የለም እዛ ምናምን ከሄዱ ደነግጡ ነው። እኔ አብርሽ መደንገጥ የሩታ መደንገጥ ነው። እኔ አሁን ለምሳሌ ሁላችሁም ብትቀሩ እንደ እህት እኔ አልቀርም። በነገራችን ላይ አንቺማ ቤተሰብ ነሽ፣ እናንተ ደግሞ ከቤተሰብ በላይ ናችሁ። በነገራችን ላይ ያው ትጠሪ ትቻለሽ፣ ለቤተሰብ ይወራል። እግዚአብሔር ለኔ ሩታ አንድ ነገር አላለችኝም። እኔ እንዳንቺ በቪዲዮ ነው ያየሁት። አንድ ነገር አላሉንም። ግን ምንድነው አሁን እኔ እንዲስልሽ የሆነ ለሷ ሳይድ ያድሽ ምናምን እንዳትይም ብዬ ነው። እግዚአብሔር ለኔ ሩታ ልሄድ ነው እንደዚህ ላደርግ ነው ምናምን ያወራችኝ ወሬ የለም። የዛኔ እንደተገናኘን ሩታ ማብረሽም መተውኛ እንደዛ ለማለታቸው ጥፋትም ጥፋትም ነው ብዬ እንደዛ ብለሻል ብዬ አይደለም። ግን አሁን ምንድነው እኔ ከሱ በላይ ደግሞ ማስበው ምንድነው እንደውም እዛ ከሄድን በኋላ ምን ጊፍት እንስጣቸው ሐሳብ ይሆነብኝ። ጭራሽ ሄደንም እንዴ ነገራችን ላይ ጽጌ ይኸውልሽ አሁን ሜሪን ወስና እንትን ብላለች። እኔም ወስኛለሁ። ዳኒንም ስነግረው የተወሰነ ውዥንብር ነበረበት። ግን ምንድነው ዛሬ ቀን ይታመማል። እግዚአብሔርን አይመጣም እንዴ? በእውነት ስንት ቀን ክፍት ቀን ያለለት በዛሬ ቀን ይታመማል። ዛሬ በጣም ዲሳይድ ምናደርገው ዛሬ በምንወስንበት ቀን ይታመማል እንዴ? እግዚአብሔር መምጣት ነበር። በኋላ አራት እንጠይቀዋለን። ምን አለ ለመሰለሽ ኦልሬዲ እሱም ተስማምቷል ማለት ደስ ብሎታል። በነገራችን ላይ መሄዳችን ማለት ነው የእውነት ሰርጋቸው በህይወቱ ሰው ሊደገስ የሚችለው አንዴ ነው። ገባሽ? ሞት አንዴ ነው። ከዛ በኋላ ውልደትም እንደዛው። ከዛ በኋላ ደግሞ ድግስ ነው። ገባሽ? የመጀመሪያው ሊያገባ ሲል የሚደገሰው አንዴ ነው። ሶ ይሄ ደስታቸው ማለት ነው እጥፍ ድርብ የሚሆነው ወደድሽም ጠላሽም አመንሽኝም አላመንሽኝም እኛ እነሱ ጋር ስንገኝ ነው። እዛ እንዴት ደስ እንደሚላቸው ልነግርሽ አልችልም። እውነት ለመናገር ንግግር በጣም ነገሮችን ለማስተካከል ይጋብዛል። ነገር ግን እኔን አላሳመነኝም፣ አላደርገውም። ወይ እንትን መኪና ውስጥ እንትን አለ ይዤ ልምጣ በስሪንጅ ላጠጣሽ። አይ ሲሪየስ ደምሽ ውስጥ ልክተተው። አላሳመነኝም ነገሩ። ጽጌ ማመን አለብሽ። ጽጌ ሰማሽኝ? የኔ ማር ምን መሰለሽ ሰምቻለሁ ግን አይ ነው ሰምቻለሁ ግን ጽጌ አንድ ጥያቄ ልጠይቅሽ እና አብርሽ መተው ፕሮግራሙ ላይ ተገኙልኝ ብትባይ ትገኛለሽ? እገኛለሁ። በቃ ስለዚህ አሁን እኛ ሰርፕራይዝ ስለሆነ እንደው በደወሉልሽ ቁጥር እስከምንሄድ ድረስ አትመልሽላቸው ስልክ። የሰርግ ነገር ደግሞ ማለት ነው ጽጌ በነገራችን ላይ ይረሳል ብዙ ነገር ነው። እነሱ ብዙ ነገር ይረሳሉ። ወንድሙን ላይ ጠራ ይችላል። ተረዳሽኛ ሳቢና? ይሄ አንደኛው እሺ ሁኔታውን ነው። እነሱ እኛ በምናስፈልጋቸው ከሆነና እዛ የምናግዛቸው ነገር ካለ ወይም ደግሞ የኛ መገኘት እነሱን የሚያስደስት ከሆነ አይንን አላሽም ለመሄድ። ነገር ግን አሁንም የሆነ ነገር ሊፈጠር ይችላል እንደዚህ ይሆን ይችላል ብለው በማሰብና በፍራቻ እኛን ሳይነግሩን ቀርተው ከሆነ አሁን እኮ ሁለት መንገድ አለ። ስማኝ እነሱ የራሳቸው የሆነ መንገድ አለ ያሰቡበት፣ እሱን አናቅም። ሁለት መንገድ አለ። ወይ ጥሩ ሀሳብ ላይ ናቸው፣ ወይ ደግሞ እኛ እንድንሄድ ፈልገዋል፣ ወይ እኛ እንዳንሄድ ፈልገዋል፣ ወይ ጭራሽ ማይንዳቸው ላይ አላሰቡበትም ሊሆን ይችላል። እሺ እኛ እንዳልሆነንና ሌላ ሰው እንደሚፈልጉ ብቻ ዝም ብዬ ደውዬ ማለት ነው
ቼክ እናርጋቸው። ከዛ ላውዳርጌ አሰማሻለሁ እንዴት ሆናችሁ ማን ነው ከጎናችሁ ያሉ ምናምን ስል በእርግጠኝነት የሚመልስልኝ ማለት ነው አረ በጣም አዛ ነው አሁን ሄጄ እንድሮ ምን እንደመሆን ምናምን አላውቅም ምናምን ሲል ነው የምትሰሚው። እሱን አሰማሻለሁ። ከዛ ትስማሚያለሽ። እሱን አሳሰማ በቃ ደውልለት። አብርሽ ጋር ደውልለትና የሚልህን ስማ። ሰዎች እሺ አሁን አብርሽ ጋር ደውልለታለሁ ማለት ነው። በእርግጠኝነት የሚለው ሰው እንደሌለው ብቻውን እንደሆነ ነው። ሰው እንደሌለው ሁለቱ ብቻ እንደሚሄዱ ገዛ እዛ ሄዶ ራሱ ማለት ነው ቬሎና ሱፍ እንዴት ማድረግ እንዳለበት ራሱ ግራ እየገባው ነው። ገባችሁ? በእርግጥ እንኳን አይደለም ከባህር ማዶ ሄዶ የሰው ሀገር ሄዶ አይደለም አገርህ ላይ ራሱ ሰው ሲደግስ ፕሮቶኮል ምናምን ዌዲንግ ፕላነር ምናምን ይጠይቃል። እንኳን ራሱ ማድረግ አይችልም። ገባችሁ አይደል? ሶ የሰማሽ ነው አጂ እሺ ይቅርታ እና አሁን ሰማይልሽ አሁን ትስመመለሽ እደውልለታለሁ። ላውድ አድርጌ ነው ማሰማሽ። ሰዎች እናንተም እየሰማችሁ እየደወልኩለት ነው። እኔ ተጨናንቋል። እግዚአብሔርን አንቺ እንደው እድለኛ ነሽ። አብርሽ እንዴት ነህ አባቴ? ሰላም ነው አለን። እንዴት ሆንክ ምናምን ሳልልህ እንዴት ሆንክ ምናምን ሳልልህ ፕሮግራም እንዴት እየሄደልህ ነው? ደህና ነህ? ሩታ ደህና ናት? እየተንከባከብክልኝ ነው? ምን አገባህ አትለኝም? ስማ እሺ እንትን እዛ እንዴት ነው አዘጋጃጅተሃል? ማለት ሁሉ ነገር ጨርሰሃል? ቬሎ ምናምን ሱፍ ቦታ የምታዘጋጁበት ቦታ ምናምን ሰው አለ? እንዴት ነው ነገሩ? ጉዞ ታው እንግዲህ የተዘጋጀን ነው እንጂ ገና እንጂ አልጨረስንም። ዝግጅት ጨርሰናል። አይ እዛ እንምረጥ እዚህ ገና እየተነጋገርን ነው እኮ እዛ አሁን እዛ ሰው አለህ ማለት ሃንድል የሚያደርግልህ የሚያስተካክልልህ ምናምን ሰው ሰው እንደሚመጣ ነው የተነገረኝ። እንግዲህ እንግዲህ ሌላ ነገር እንሰማለን። አይ የሚያስተካክልልህ ሰው እሱማ የሚታደም ሰውማ ይኖራል። ያው የሚያስተካክልልህ ሰው እንግዲህ እስካሁን ድረስ እሄዳለሁ ያለኝ ከጓደኞቼም የነገረኝ ሰው የለም። መንገድ ማባክ ይችላል የነገረኝ ሰው ግን የለም። እሄዳለሁ ያለኝ ከጓደኞቼም እስካሁን አይደለ እሄዳለሁ ያለህ የለም። በቃ እደውልልሃለሁ። እሺ አይባልም። ይሄ እኮ ማሳሰብ ማለት ነው። አንተ አትፈልግም ካልኩትማ እንትን ነው ሊደረደር ነው። ገባሽ? በቃ እሺ እናስብበት። ማሰብ አይደለም ጽጌ እንደ ይደርሳል እኮ ምንድን ነው አልገባኝም። እሺ ለቀን ስጡኝ። ምንም አንድ ሰዓት የፍቅር ጥያቄ ነው ልጠይቅሽ እንዴ? ምን ሆነሻል? ሁለት ቀን ስጡኝ ትላለች እንዴ? ደፋር ቆይ ላማላት ሁለት ቀን ስጡኝ ያለሽው? አይ ሲሪየስ በቃ እሺ። ኤኒዌይስ እንዴ ግን ዳኒ ተስማምቷል አይደል? ዳኒ በነገራችን ላይ ያው ዳኒ ተስማምቷል። ግን ዳኒ እባካችሁ ዱአ አድርጉለት። አሞታል፣ የእውነት አሞታል። ከተሻለው ነው የሚሄደው። አረ እንዴ ምንም አይሆንም። ዳኒ ደግሞ ሲጀመር እንደ ፎጣ ማለት ነው እዚህ ጋር አነጥፈውና ነው የሚሄደው ዳኒ እንዴ እንደ ፎጣ መጣውልሽ ዲጄሊ ሲል ማለት በቃ እና ተስማምተሻል። ስለዚህ ፕሮሰሱን አንተ እንትን አድርገው በቃ እኔ አስኬደዋለሁ። ችግር የለም። አስኬደው ምናምን ቪዛ ምናምን ጠይቃለን። ኮፒ ምናምን ፓስፖርት እንላክልህና ታድሷል መታወቂያ። አዎ በዚህ ሰዓት እንግዲህ በጣም አስቸጋሪ ነው ቪዛ ምናምን። እንግዲህ ትልቁን ለዳኒ ስላመመው ለሱ አብርሽ በጣም ይቅርታ እሺ። እንትን ከሰዎች ጋር ስለነበርኩኝ ነው። እደውልልሃለሁ። ይቅርታ እሺ። ይቅርታ ሰዎች አቋረጥኳችሁ እና ቪዛ ምናምን ከባድ ነው እና ጸሎት አድርጉ ለዳኒ ለወንድማችን። ትንሽ አሞታል። ከዛ በኋላ ደግሞ ሰርጋቸው ያማረ የደመቀ እንዲሁም ደግሞ የልጅ ልጅ የሚያዩበት እንዲሆን ጸሎት አድርጉ። ሶስተኛው ጸሎት የምታደርጉት ደግሞ ለኛ ነው። ለምን ቪዛ በአሁን ሰዓት ትንሽ አስቸጋሪ ሆኗል። ቪዛ ለኛም ጸሎት አድርጉ። እነዚህ ወንድምና ከዛውጭ ደግሞ እህቶቻችንን እንዳረበት እኛ ደግሞ ጸሎት የምናደርገው ደግሞ ከተለያዩ ሀገራት የአብርሽና የሩታን የሰርግ ለመታደም ለሚመጡት ደግሞ በሰላም ገብተው በሰላም ተገናኝተው በሰላም ድግሳቸውን ተቋርሰው ወደ ቤታቸው እንዲመለሱ መልካም ሰርፕራይዝ
ምኞታችን ምንድነው? ሰርፕራይዝ ነው ነበረ እኮ ከውጪ ለሚመጡት። እሺ ኦኬ በቃ ሌላ ነገና እናሳውቃቸዋለን። ችግር የለውም። አይ ችግር የለውም። ኖ እንዳይነት ሀሳብ ነው እኮ ችግር የለውም። በቃ ስለደከመኝ እኮ ነው እረፍት ላድርግ። በቃ እሺ በቃ ከመዘባርቅ እየዘባርኩኝ እኮ እኛ በጣም ደስ ብሎናል። እግዚአብሔር እነዚህ ልጆች ሄደን ሆ ብለን ነው የምንድራቸው። ሆ ብለን ስናጣላቸው እንደነበርን ሆ ብለን እንድራቸዋለን። እዛ ያላችሁ ወይ እነሱ ወዳጀኛ ወዳጆች በሙሉ ተጋብዛችኋል። መገኘት ያለባችሁ ሰዎች በሙሉ መገኘት ትችላላችሁ። በጣም ቆንጆ ፕሮግራም ነው የሚኖረው። እንግዲህ እና አብርሽ ከኋላ ሻንጣቸውን ሲይዙ ሲሄዱ ከኋላ ደግሞ እኛ እንዲህ እያልን ስንከተላቸው አስቡት ምን ያህል ደስታ እንደሚሰጥ። ኢማጂን አያት ሙሽራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ የኛ ዱባይ መጣው። እንወዳቸዋለን። ቻው